KFC የተሰኘው የአሜሪካው ታዋቂውና ዝነኛው የፋስት ፉድ ሬስቶራንት እንግዲህ ሰሞኑን አነጋጋሪ የሆነ ኮሜርሻል ወይም ማስታወቂያ ለቋል። የ2 ደቂቃ ቪዲዮ ዩቲዩብ ላይ ነው የለቀቁት። እሱን ቆራርጬ 1 ደቂቃ አድርጌ ሪያክት እናደርግበታለን፣ አሳያችኋለሁ። እንግዲህ እንደዚህ አይነት ቪዲዮ ለመስራት እንደተፈለገ አላውቅም። ሌትስ ጎ። ቪዲዮ ሲጀምር እንግዲህ ጫካ ውስጥ ነው ጀለስ። ከዛ የሆነች ዶሮ ከርቀት ይመለከታል። እንደዚህ ባይኗ ጮክ ብላ ታያለች። ከዛ የሆነ ነገር ደግሞ መቶችን ያለብሳታል። ኢትስ ሶ ዊርድ። አሁን ምንድን ነው? ከዛ በኋላ የሆነ ጀማ ይከበውና እንደዚህ ወደ ላይ ይወጣሉ። እኔ ፐርፐዙ አልገባኝም። ላይክ ምንድነው? ላይክ አንደኛ ነገር እሷ ከየት መጣች? ከእንደገና ለምን ወደ ላይ ወጥ? ከዛ ደግሞ ተበተን ለምን ተበተን? ከዛ እንደዚህ አይነት ወርቃማ እንቁላል ያመጡና ይሄንን እያንከባለሉ ወደ ሆነ የባህር ዳርቻ ላይ ይወስዱታል። እሱ ከዚህ ከስር መጣ። ከዛ በኋላ ጀለስን በቆመበት ወስዳ እንደምታደርጉ ይዩት ነው ባህሩ ላይ ደርሰዋል። ከዛ በኋላ እንደዚህ አንስታው ድርቅ ብሏል። ከዛ የሚንተከተክ ውሃውን በደምብ ካያችሁት እየፈላ ያለ የሆነ ዘይት ነገር ይመስላል። ከዚህ እዚህ ዲፕ አደረጋችሁ ማለት ነው፣ ልክ እንደ ኖርማል ፍራይ ቺክን ፍራይ። ከዛ ይላችሁ በብሉ ጠፋ። ከዛ ስታወጣው አያችሁ ቺክን ሆነ። ታዲያ ምንድን ነው? ብሊቭ ኢን ቺክን። እንደዚህ አይነት ቪዲዮ ወይም ማስታወቂያ መስራት ለምን አስፈለገ የሚለውን ስመለከት አንድ ኮንስፒረሲ ትዛልችኝ እና ቤዚክሊ ካርማ እንዳይደርስባቸው ነው። ካርማ ማለት አንድ ነገር ላይ ወይም ደግሞ ሌላ ሰው ላይ መጥፎም ጥሩ ብታደርጉ ተመልሶ ይደርስባቸዋል ነው። ስፔሻሊ መጥፎ ነገር ላይ ነው። መጥፎ ነገር ካረክ መጥፎ ነገር ይደርስባል ተመልሶ የሚባለው ነገር ነው። እና ምንድነው እነሱ እስከዛሬ ሲያደርጉት የነበረውን ነገር እንደዚህ አይነት ሰትል በሆነ መንገድ ነግሯቸዋል። ካኒባሊዝም ነው ኦልሬዲ፣ ወይም ደግሞ የሰው ስጋ በልነት ነው። ካኒባሊዝም ማለት ያ ነው። ወይም ደግሞ ምግባቸው ላይ የሰው ስጋ ይጨምራሉ ምናምን ነገር ነው። ስለዚህ አሁን የተመረዘ ምግብ አምጥቼ የለ ይሄ ምግብ መርዤዋለሁ እንዳትበላው ብዬ ከበላኸው ኃጢአቱ እኔ ላይ አይሆንብኝም ማለት ነው። ያ ነው ቤዚክሊ ካርማውን ሪፍሌክት ያደረጉት እንዳይደርስባቸው። እንደዛ ነው። እዚህ ጋር የምታዩት አርቲክል ቢቢሲ ላይ በ2015 ከ5 የተፖሰተ ነው። ቤዚክሊ ማክዶናልድ ፍራይዝ ኢን ጃፓን ይላል። ጃፓን ውስጥ የሚገኝ አንድ የማክዶናልድ ቦታ ላይ ማለት ነው ፍሬንች ፍራይዝ ውስጥ ወይም ደግሞ ቺፕሳቸው ውስጥ የሰው ጥርስ ተገኝቶ ለዛ አፖሎጃይዝ እያደረጉ ነው። ይሄም ከእንደገና 2015 ላይ የተፖሰተ ነው። ሌላ አርቲክል ላይ ነው። ዘ ቢፍ ሳይት ነው የሚለው ላይ ከላይ ተቆርጦ ላይ ነበር። ብቻ ስቴሪፋይንግ ሂውመን ዲኤንኤ ሆት ዶግስ ዩኤስኤ ላይ የሚገኙ ወይም አሜሪካ ውስጥ የሚገኙ እንደ ፖርክ፣ ቺክን፣ ተርኪ፣ ቢፍ፣ ቬጂታሪያን ሆት ዶጎች ላይ በአጠቃላይ የሂውመን ዲኤንኤ ተገኝቷል። ሲቢኤስ ኒውስ ላይ ደግሞ 2015 ላይ ወስ ክሬዚ ሂውመን ኤንድ ራት ዲኤንኤ የሰውና የአይጥ ዲኤንኤ ፋውንድ ኢን በርገርስ ሳይንቲስቶች እንደተናገሩት ማለት ነው። ኢማጂን